ቤራ ከቤራ አዲዮስ ከቤራ አልሸነፍ ባይነት ካጥንታቸው ዘልቆ ፊሽካው ሲነፋ ሁሉም ይላል በአንድ ድምፅ ቆሞ ከቤራ ከቤራ አዲዮስ ከቤራ 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 ጋዱክ ያያሞ ከቤራ ጋዶን ካሮሃኔ ከቤራ ምንም እንኳን ዘንድሮ ያሰበውን ማሳካት አቅቶት አሰልጣኙን ያባረረ ቢሆንም ባለፉት ዓመታት ያሳየው ጠንካራና በቀላሉ የማይሸነፍ ቡድን መሆን የትም መቼም ሁሌም ከጎኑ የማይለዩት ልበ ሙሉ የሆኑ ደጋፊዎች በሚያሰሙት ልዩ ልዩ ዜማ ታግዞ የሚጫወተው ሀዲያ ሆሳዕና ዋንጫውን ከፍ አድርጎ ለማንሳት የመጨረሻ ምዕራፍ ላይ ደርሷል። ዋንጫው በአፍሪካ መዲና በአዲስ አበባ ይቀራል ወይንስ ወደ ሙሽራዋ ኢትዮጵያ ክልል መቀመጫ ሆሳዕና ይመጣል? ይህ ጥያቄ በነገው ዕለት ማለትም በዕለተ ሮብ በታሪካዊ በአበበ ቢቂላ ስቴዲየም መልሱን የሚያገኝ ይሆናል። ኢትዮጵያ ቡና ከሀዲያ ሆሳዕና በአዲስ አበባ ከተማ ዋንጫ ተፋጠዋል። ላለፉት በርካታ ዓመታት ተመልካቹን በማራኪ ጨዋታ ያዝናና ነገር ግን ውጤት አልባ የሆነው ኢትዮጵያ ቡና ደጋፊውን ለማስደሰት ያለበትንም የውጤት ረሃብ ለማስታገዝ የሞት ችረት ያደርጋል ተብሎ ይጠበቃል። በታሪክ እንደተለመደው ለክለባችን ሀዲያ ሆሳዕና መልካም ሁሉ ይመኛል። መልካም ውጤት፣ መልካም ጨዋታ። ኑሪ ዋለሄ ኑሪ ደባለሄ